አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የዩቲዩብ ቻናል የቤተሰቦች እንዴት አላችሁ? እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ በያላችሁበት እንዴት አላችሁልኝ? እንዴት ቆያችሁልኝ እላለሁ። እንግዲህ ዛሬ እቺን ደጅ እናጥባታለን። አሁን እቺን ስታዩ ትንሽ ትመስላለች። በጣም አድካሚ ስራ ነው የምር። እነዚህን አበቦች ማጠጣት እንዴት እንደሚያደርግ እና አብራችሁን እንድትቆዩ ዛሬ ከኔ ጋር ጋብዛችኋለሁ። ስራዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ አበረታቱኝ። እንዲሁም ጥሩ ኮሜንት እየጻፋችሁልኝ እንድታበረታቱኝ በአክብሮት እጠይቃችኋለሁ። በያላችሁበት እናንተም በዓለም ዳርቻ ፈጣሪ ከእናንተ ጋር ይሁን። ኢትዮጵያ አላህ ሰላም ያርግልን፣ እኛም ለሀገራችን ያብቃን ነው የምለው። እንግዲህ ሌላ ነገር የምለው የለም። ዛሬ ለትንሽ ደቂቃ አብራችሁኝ ትቆያላችሁ። እስከዛ ሰላማችሁ ብዝት ይበለልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጥሩ ኮሜንት፣ ደስ የሚል ኮሜንት እየጻፋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ተከታተሉኝ። ሴት ስራ አላት። ዝቅ ብላ ትሰራለች። የሰውን እጅ ከመጠበቅ ሳትበላ ማደርን ትመርጣለች። ጀግና ሴት ትሰራለች፣ ትለፋለች፣ ከራሷም አልፎ ለቤተሰቧ ትተርፋለች። ጀግና ሴት አላማ አላት። አላማዋን ለማሳካት ደግሞ እስከ ጥግ ድረስ ትሰራለች። በተራ እንደ ጥሩ ታሪክ እንደ ጥሩ ዝና አንቺ ጀግና ሴት ነሽ፣ ፍጹም የበረታሽ፣ ውስጥሽ ያለውን ህመም ለብቻሽ ረታሽ፣ ለሌላው ማይገባው ከሰው ያልደረሰ ስቃይ ቁስል አዝለሽ ልብሽን ያረሰ፣ እጅሽን ያልሰጣሽ ከዛሬ ደረሽ። አንቺ ጀግና ሴት ነሽ። ሰው ቀርቦ ብሸሽ እምነትሽን ቢያጎል የነገ ህይወትሽ የማይስተጓጎል፣ አጨለምናት ሲሉ ፈክተሽ የምትደምቂ፣ አስለቀስናት ሲሉ ንቀሽ የምትስቂ፣ ማለፍ የምታውቂ ሁሉን ፈገግ ብለሽ አንቺ ሴት ጀግና ነሽ። አንቺ ጀግና ሴት ነሽ። አንቺ ጀግና ሴት ነሽ፣ ፍጹም የበረታሽ፣ ውስጥሽ ያለውን ህመም ለብቻሽ ረታሽ፣ ለሌላው ማይገባው ከሰው ያልደረሰ ስቃይ ቁስል አዝለሽ ልብሽን ያረሰ፣ እጅሽን ያልሰጣሽ ከዛሬ ደረሽ። አንቺ ጀግና ሴት ነሽ። ሰው ቀርቦ ብሸሽ እምነትሽን ቢያጎል የነገ ህይወትሽ የማይስተጓጎል፣ አጨለምናት ሲሉ ፈክተሽ የምትደምቂ፣ አስለቀስናት ሲሉ ንቀሽ የምትስቂ፣ ማለፍ የምታውቂ ሁሉን ፈገግ ብለሽ አንቺ ሴት
እንግዲህ ጋይስ በዚህ ልክ ጨርሰናል። እዚህ ጋር አጽድተን ምን ብለናል? እነዚህን አነጣጥፈን እንደዚህ አድርገን የሆነ ይዘው እንደዚህ ያነጣጥፈን ይሁሉ አደራርቀን